እቺ ጋር ማለት ነው የልጅቷ እንደካማ ጎን ብቻ ለምን ያወራል? ጉዳዩን ከመጀመሪያ አስረዳን። አልገባንም። ማን ታስረዳን ካለ አስረዳን። ተረጋጋና ስማኝ። ሰማው አይደለም? ተረጋጋና ሙት ያዝና ስማኝ። መጀመሪያ ማለት ነው ሰው እኔ ረጅም አላወራም። እሺ ከሰው ጋር አስተዋወቀኝ። ኦኬ ችግር የለውም አላፍትናውን እኔ ወስዷለሁ ነው ያለኝ። አላፍትናውን ይወስዳል። እቺ ችግር ብታመጣ አፍንጫውን እጄ ነው ማጎሮሯን እጄ ነው ማቀርበው። ችግር የለውም ማለት እሱን አምነን ነው ያስገን ብር እንዲገባ አረግ ምንም አያስቅም። የልብና ደረስክ ሳቅ ሲጀመር ማለት ነው ኮሚሽን ሰራተኛ ነው ትሰራለህ ከሷ ጋር ምን ድብብቅ ነው የሚያስፈልገው? ልጅቷን ትምጣት መስራት አናግረው ከሱ ጋር አንዲ ሙባረክ አንዲ ሳልት ተረጋጋው መንፈስ አውራው በስነ ስርዓት አውራ። እዚህ ጋር ማለት ወጣ ያለ ቃል ማለት እንዳትጠቀም ወንድሜ፣ በፍጹም ዝቅ እንድታደርገው ማንንም አይፈቅድልህም። በተረጋጋ መንፈስ አናግረው። ሐቅ ካለ ይወጣልሃል። ሰው ዝቅ አታድርግ እባክህ። አላረግም ታሜ እኔ በስነ ስርዓት አናግር። ካሌድ ስትናገር ሙባረክን እያየክ አይደለም የምትናገረው፣ እኛን እያየክ እኔ ልጠይቅህ፣ አንተ ንገረኝ። በመጀመሪያ ለልጅቷ አንተ ብር ለምንድን ነው የሰጠካት? ምን እንድታደርግልህ? ሲጀመር ሀቢባ ይኸውልሽ እቺ ልጅ እኮ አላውቃትም እኔ። እሺ ብድር ነው? የምን ብድር? ለምንድን የሰጠካት ብሩ? ለምን ጉዳይ? ሰው እንድታመጣ ከኢትዮጵያ እሱ እኮ ነው ያገናኘኝ። ኦኬ እሺ ልጅቷ ደላላ ናት ማለት ነው። ደላላ ኦኬ። አንተ ማንን ለማምጣት ፈልገህ ነው? ጓደኛህን፣ ሚስትህን፣ ወንድምህን፣ እህትህን? ጓደኞቼን ናቸው። ጓደኞችህን። እሺ ስንት ከፈልክ? ለስንት ሰው? ለሶስት ሰው 300 ሺህ ብር። 3 ጓደኞቼን። ኦኬ ለሶስቱ 300 ሺህ። አንዱን በ100 ሺህ ነው የምታመጣው? ለምን ቀብድ ነው እንጂ ይሄ ቀብድ እኮ ነው። እሺ 3 ጓደኞቼን ለማምጣት ቀብድ 300 ሺህ። እሺ ቀብድ። እሺ 300 ሺህ ቀብድ ስትከፍል ጓደኞችህ በስንት ጊዜ ምን ተፈጠረ? ለምን ለሷ ምን የት ደረሰ ምን ደረስ ምናምን ስላት ተረጋጋ እየተሰራ ነው ተረጋጋ ነው የምትለኝ። እሺ እላለሁ። ይሄ ሁሉ ለሷ አልነገርኩትም። መጨረሻ ላይ አረ አንቺ ልጅ ምን ሆነሽ ነው? ይሄው 1 ወር ሆነ። ከሱ በኋላ የጀመሩት ልጆች ይኸው መጥተው እዚህ ስራ ጀምረዋል። ምን ሆነሽ ነው አልኳት። አይ እንግዲህ ምንም ማድረግ አልችልም፣ የሚጠብቅ ሆነ ጠብቅ። እዚህ ሀገር እኮ ቢሮ የሚገቡት 3 ቀን ብቻ ነው። እኔም አዲስ ነው እዚህ የመጣሁት ገና አመት ከምናምን ነው። እሺ ጠብቅ ነው የምትለኝ። እሺ አልኩት። መጨረሻ ጠበቅኩ። ሳምንት ሆነ፣ 2 ሳምንት ሆነ፣ 2 ወር ሆነ። አሁንም ድጋሜ የጠየኳት አረ ልጆቹ እንደዚህ በጣም እየወቀሱኝ ነው፣ እዛ ቤተሰብ እያስጠየቀችው ነው ሰው ልካ፣ አረ በእናትሽ ገመድ ስጣቸው ነው ያለችኝ። ገመድ ስጣቸው ይታነቁ ነው ያለችኝ። እሺ ስለዚህ አሁን ልጅቷ አንዲት ደላላ 3 ጓደኞችህን ለማምጣት ቀብድ 300 ሺህ ከፍለካት በ20 ቀን ውስጥ ጨርሼ ያመጣለሁ ብላ ግን እንኳን በ20 ቀን ልታመጣ አሁን 5 ወር ሆነው። ስለዚህ ይሄ ጉዳይ ሙባረክን ለምን ተመለከተው? ምን አገባው እሱ? ልጅቷን አላውቅም፣ ስለማግባት አይደለም። እሱ እኮ ነው ያገናኘኝ። ያስተዋወቀክ? አዎ አላፍትናውን ወስዳለሁ 100% ብሎ እሱ ነው ያስታወቀኝ። ኦኬ እሺ እኔ ኃላፊነቱን ወስዳለሁ ባታመጣ ብርክን እኔ ያስመልስልካለሁ ብሎ ዋስ ሆኖ ነው ያገናኘክ? ዋስ እኔ ኃላፊነቱን ወስዳለሁ እሷ ለምትፈጽመው ምንም አይነት ነገር ቃል ገብቶልካል? ስለ ቃል ሳይሆን ሶሻል ሚዲያ ላይ እኮ ነው ያወራ። የሱ ቤት እኮ ነው የገባ ነው እኮ። እሺ ክፈተው አሰማና እኛ እንስማ ማስረጃውን። የምን ማስረጃ ነው የምትይኝ? አቡ ምን ነው ማወራው? ማለቴ አንድ ሰው መች ካደ? እሱ ሲጀመር ከእሷ ጋር እኔን እንዳገናኘ መቼ ካደ? ማስታወቂያ ባለፈው እኮ ሙኒት ቤት ገባንና የባለፈው ሪከርድ አለ። ሙኒት ቤት ገባንና 3 ቀን ብቻ ቀን ስጡኝ አለ። እሺ
3 ቀን ብቻ ቀን ስጡን አለ። ያ 3 ቀን ምን ተፈጠረ አናቅም። የሱ ሪከርድም አለ 3 ቀን ብቻ ቀን ስጠኝ አለ። ከዛ ደግሞ የሷን አይዲ ያወጣ ሰውዬ ከሱ ጋር ትንሽ ስለተጣላን ነው የጅማ ልጅ ነው አግብቶ ያለው ከሱ ጋር እስኪታረቅ ጠብቀኝ እኔ ከሱ ጋር ስለማልዋደድ ነው በሽምግልና ይዘናል አለ። የሱ ድምጽም አለ። ከሰው ጋር እያጣላኝ ሀቢባ ከሰው ጋር እያነካካኝ ነው የሰው ስለሌላ ሰው ስም ባታነሳ ሌላ ሰው ይነሳ። እሺ ስለዚህ የሰው ስም አጠራውም እኔ ሙባረክ እዛ ከሌለ እኔ መልስ የለኝም። ሀቢባ ይቅርታ አንቺ ቤት የሚታወቀው በመረጃ ነው። እንደውም ከአሁን በኋላ እጄንም እግሬንም የኢትዮጵያ ሕዝብ ይፋረደኝ እዚህ ጋር እንዲፋረድብኝ ሀቢባ ብቻዋን ራሱ ያስከፍላል ካለ ከፍላለሁ። ያለበለዚያ ከዛሬ ጀምሮ በውስጥ አላናግረን ሚዲያ ላይ አምጥተዋል። ይጨርስ መረጃው ነው። ማስረጃ አቅርብልንና እኛ እንፍረድበት። ሙባረክ ላይ ማለት ልጅቷ በምትፈጽመው ነገር እኔ አሁን ማስታወቂያ እሰራለሁ። ማስታወቂያ የሰራውለት ሰው ምግብ ቤት አስተዋውቄ ለምሳሌ ሄደው ምግቡ ባይጣፍጠው ምግቡ ስላልጣፈጠ ምግቡን አስመልሽልኝ ከምግብ ቤቱ ልዩኝ ነው ወይ ፀጉር ቤት ሄደው ተሰርተው ይህንን ጥፍር አሰራር ስላልወደድኩት የከፈልኩትን ብር አስመልሽልኝ ልዩኝ ነው። እንደዛ ይሆናል። አሁን እኔ አንድ ነገር ወደ ሚዲያም ወደ ምንም ሳይሄድ ታምራትን ነገሩን አጣርቶ ቁጭ ብሎ እንዲያግዘ ይፈልግ እርዳታ ፈልጌ ነው እኔ ታምራትን ማለት ነው። ለባሽ አሁንም ያልኩት ሐሙስ እንገናኝ ተባለ። እሺ ልጅቷን አቅርባታ። ያንተ ኃላፊነት ልጅቷን ማቅረብ ነው። ኦኬ ልጅቷን ፎቶ አላጣ ወይስ እኔ ስልክ አታነሳልኝም? ስልክ አታነሳልኝም? ሪከርድ መልስልኝም? እዚህ እርግጠኛ ሆኜ የምነግርሽ ይሄን እዚህ ስር ናት። መምጣት አለብሽ። እዚህ ስር ከሆንሽ ገብተሽ ለልጁ ብሩን ለምንድን ነው ብራቸውን ማትሰጣቸው? ምንድን ነው ምክንያቷ? ምን ሆነባት? ብሩ የሰው ብር ሄቴ አንዴ ብዙ ብር ነው ብሩ የሱ 300 ሺህ ብር ትልቅ ብር የሱ ነው። ቀጣዩ ደግሞ አንዷ ሙባረክ በጣም የምታሳዝን ያን ቪዲዮ ብታይ ቀጥታ ደበር ከኔ ጋር ብታይ ለቧ ጠብ እያደረገች ቪዲዮ ሰርታ ሙባረክ ፈጣሪ ከፈራ እኔ አንተን አምኜ ነው አንተን ብዬ ነው 100 ሺህ ብር የሰጠሁት ከባሌ ጋር ልፋታ ነው ወይ ብሩን አስከፍልልኝ ወይ ክፈልልኝ እያለች ብታለቅስ አለች። በየቀኑ ላቧን እያጠባጠበች ማለት ነው ስራ እየሰራች ገባሽ። ሌላ 3000 ድርሃም ከኔ 7000 ድርሃም ከሌላ ብዙ ሰዎች ድሮ የተበሉትም አንተ ስላስተዋወቅ እኔ ማስተዋወቅ 6 ወር ነው የዛሬ ዓመት የተበላው አንተ ስላስተዋወቅ ነው። መያዣ መንገድ ያደረጉ እሷን መያዣ መንገድ ያደረጉ። ለማንኛውም ልጅቷ በቀርብና ቢኬድበት እዚሁ ቢኬድበት ላክልኝና እኔ ልጥራት መምጣት አለባት። መስጠት አለባት የልጁን ብር ለማን ነው የምሰጠው? ለእኔ ላክልኝ ዋትሳፕ ላይ ልጅቷን ቁጥር። እሺ ሙባረክ አንተ ኃላፊነቱን ወስዳለሁ ብለሃል። ያው ብሏል እያሉ ነው ኮመንት ላይ ኃላፊነቱን ወስዳለሁ ብሎ ነበር። በጣም ያሳዝናል። የማን ነው የሚያስተጋባ? እንትን በይ ሀይ በይኝ እስኪ። ወይኔ አፕዴት እያለ ስልኬ ቁጥርሽን ካለው ችግር የለው። በበቀደሙ ስልክ ነው። እሺ ሀይ መልክ በቀደሙ ቁጥር አዎ በዛው ነው ያለው። አሁን ልክልሻለሁ። ኮፒ አድርጋለሁ። እሷ አይቼሻለሁ። ስሟ ማን ነው? ማን ብዬ ላውራት? ስሟ ማን ነው? ካልድ ስልኳን ልኮልኛል። ጠራት ሀደፍራ አለ። ሀደፍራ ስል ሰብቻለሁ ቅድም። ሀደፍራ ኦኬ። ሙቤ እንደጎንጎሬ ሚቲ ሀደፍራ ደመቃን ሼዳ አዎ
እሺ ወይስ አድርጌላታለሁ ላይቭን ሼር አድርጌላታለሁኝ ከመጣችን ጠይቃታለን ግን ሙቤ የኔ ጥያቄ ኃላፊነት ወስዳለሁ ብለከው ነበር አታስብ ማለት እሷ ባትሰጥከን ይሰጥሃለሁ ብለው ነበር አቡዬ ሄሎ አቤት አቤት ስልክ እንዳልቀይር እዚህ ኤሲ ያሰራልኝ የሆነ ነገር ወርዶብኛል እና ምንድነው ጠያቅሽኝ ልጅቷን ኃላፊነት ወስዳለሁኝ ምናልባት እሷ ሳትሰጥ ብትጠፋ እኔ እሰጥሃለሁ እኔ ኃላፊነቱን ወስዳለሁ ብለህ ቃል ገብተህለት ነበር አልገባሁም እንደዚህ አይነት ቃል እሺ ምንድነው ቃል የገባህለት ታዲያ ይሄን ራሱ ይናገር በውስጥም በዋትስአፕ ተነጋግረናል ልጅቷ ይዟ ከጠፋች እኔ ከፍላለሁ አላልኩም ይዤ አመጣላችኋለሁ ነው ያልኩት ልጅቷን ነው ይዘው ወይስ ብሩን ነው አላልኩም ቆይ ከካሊ መስማት ፈልጋለሁ እኔ ቲክቶከር ስለሆንኩ የቲክቶክን አጠቃቀም በደንብ አውቀዋለሁ ሚዲያ ላይ ማንንም አይሸውደኝም እዚህ ብለዋል ምናምን የምትሉት ችግር የለውም እኔ ቀኑን ሄጄ አይቼ ብር ያስገባላትን ቀን አካባቢ ላይ በገባሁት ነው እቺ ላመጣው እችላለሁ እኔ ላይቭ ላይ ነው አሉ ስንት ሺህ ሰው ነበር ፎሎ አድርጓት አንድ ነገር ካጠፋሽባችሁ ብራችሁን ከበላች አንገቷን ይዤ እዚህ ሚዲያ ላይ አመጣለሁ ብያለሁ ኦኬ ስለዚህ አንተ ቃል የገባከው ልጅቷን አንገቷን ይዞ ስለማምጣት እንጂ ብሩን ስለመክፈል አይደለም ብሩን ከፍላለሁ እንዴት ነው የምለው አቢባ ወንድሜ ቢሆን ራሱ ብር እኮ ባለጌ ነው ወንድሜ ቢሆን እንዴት ነው ከፍላ አቢባ እኔ እንጃ ላይ ቅድም ራሱ አንቺ ቃል ገብተሻል እኔ ይከብደኛል አንበሳ ለማሪ አሁን ጨቆኛ